አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁኝ። የሙስሊም ክርስቲያን ወገኖቼ በያላችሁበት ያለ ህዝነት ረህመት አይለያችሁ አይለየን እወዳለሁ ሁላችሁንም። ሀባይቢ እንግዲህ ዛሬ ብቅ ብያለሁኝ በቪዲዮ ማለት ነው። የዛሬው ቪዲዮ ደግሞ እችን የምታዩትን ነገር እስኪ ዋት እናንተ ስትገምቱ ምን ትመስላችኋል? እየተበላሁባት ናት። ተበላሁ ነው የምላችሁ። ከኋላዋ ይችን ትመስላለች። ከዚህ ጋር ደግሞ እንደዚህ ናም ማለት ነው። አይ በደንብ ላሳያችሁ መስሪ ሳስበው እንግዲህ በፎቶ ያየሁትና በእንትን በአካል የመጣልኝን ነገር ጠብቁ ማለት ነው። እኔ የመጣልኝ እኔማ ሊያልፍልኝ ሊሽከረከር ማለት ነው። ወንበር ገዝቼ ሊያልፍልኝ ነበረ ቁጭ ልል ማለት ነው። ኩርሲ በአረብኛ ኩርሲ ነው የሚባለው። ብቻ አላቅም የጠለባት ነገር ነው። አለኩል ያህል ሳየው ሱራው ላይ ሳየው በጣም አሪፍ ነበረ። ትንሽ አልመሰለኝም። ላካ ሳይዝ አለው ታውቃላችሁ። በሳይዝ ነው እንትን የሚልላችሁና እኔ ደግሞ እንደዛ ነገር ምናምን አልመሰለኝም። ከዛ ሳዘው እኔ የፈለኩት ሌላ ነው። እሱ ደግሞ ይመጣልኝ። አሁን ይሄ ምንድነው ማስቀምጥበት? ሊመልሱልኝ ደግሞ አልቻሉም። ማለት ከእንትን ላይ አይደለም እና የጠለብኩት ሺኢን ምናምን ቲሞ ምናምን ላይ አይደለም ከፌስቡክ ሊንክ ላይ ነበር እና የጠለብኩት። ያን ያክል እንትን አይሉም አይመልሱም ማለት ነው። ወላሂ የህፃን ልጅ ማስቀመጫ ነው። እሺ አስባችሁታል? ከዚህም ያለው ይሄው ይታያል። ፎቶ ላይ ግን ይሄ ገመዱ ነገር የለም። ይሄ የለም። በቃ እንደዚህ አይነት መጣልኝ ማለት ነው። እና በጣም ነው የተናደርኩት። የምር በጣም ነው ያናደደኝ። እና አንዳንዴ ሆን ብለን አይተን በእይታና በእንትን ስታዩ ጥሩ አይደለም የሚመጣው። ለማንኛውም ሙዴን ከነቶቱ አለ በዚህ መልኩ እኔማ እዚህ ላይ ቁጭ ብዬ ሊያልፍልኝ ማለት ነው። አስባችሁታል? እስኪውት እርግጠኛ ነኝ የ5 አመት ልጅ የ6 አመት ልጅ ይቀመጥበት። እንደው ካታች ደግሞ እግር የለውም። የብረቱ ተጣጣፊ እንትን የሚባለው አለ አይደለ? የለም ያ ነገር እና ዞሮ የኔ ርዝቅ ባይሆን ነው ብዬ እኔም ተውኩት እላችኋለሁኝ። የዛሬው ቪዲዮ ለምን ቪዲዮ አልሰራበትም ብዬ መጣሁኝ። ቪዲዮ አጥቼም ከስሬም እንዴት ነው ነገሩ? ብቻዬንማ ጉረምርሜ ዝም አልልም እያልኩኝ በዚህ መልኩ እንደዚህ ሆንኩኝ እላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ከባድ ነው ብቻ ምን እንደምላችሁ አላቅም። አለኩል ያህል ይችን የመሰለች አሻንጉሊት መቀመጫ እንትን ብያለሁ፣ አትርፌያለሁ ማለት ነው። ህፃን ልጅ ያላችሁ ወይዬ በሉኝ። ህፃን ልጅ ያላችሁ ሰዎች ወይዬ በሉኝ። 5 አመት 4 አመት ከኋላው ራሱ ይስኪ የሚመስለውን አስባችሁታል? እኔም አልያልፍልኝ እንደዚህ ሸከርከርከርከር እያልኩኝ ማለት ነው። እናንተ ላይ ልሳለቅ ነበር እኮ ሳስበው። ተበላው። በጣም ነው የሚያስጠላው። እና ሀባይቢ የምታዩት እንግዲህ ማለት ባይታ ያያችሁትን ነገር ቼክ ሳታደርጉ ወይም ደግሞ እርግጠኛ ሳትሆኑ በዛ ነገር ላይ ሳታውቁ እንትን አትበሉ ባይ ነኝ። ከኔ ተማሩ። ስንትና ስንት ኪሳራ መሰላችሁ? ኪሳራ 2 ኪሳራ ነው። አንደኛ ገንዘቡ ኪሳራ ነው። ሁለተኛ ደግሞ
ምንድነው የሚደረገው? ካልተመለሰ ምንድነው የሚደረገው? ማለት ልጅ ቢኖር ለልጅ ይደረጋል አይደለ? ወይ ደግሞ ወደ ሀገር የሚሄድ ነው አይባል። ይሄ ዝም ብሎ ነገር እና በጣም ከባድ ነው። ለማንኛውም እንትን አትበሉ፣ ያያችሁትን ነገር በደንብ ቼክ ሳታደርጉ እንትን አትበሉ፣ አትጥለቡ ማለት ነው። እንደኔ ተቻኩላችሁ። እኔ ተቻኩዬ ነው በነገራችን ላይ የጠለብኩት ይመስለኛል። እርግጠኛ ያልሆንኩበት ነገር ሳየው አሁን እዛ ጋር ያለው ይሄ ጥቁሩ ገመዱ አካባቢ ገመዱ ይሄ መያዣው አላየሁትም ያኔ። ይሄንን ብቻ ራሳችን ጋር እንዴት ራስ ያለችውን እና ይሄን የጆሮና የጆሮአችንን ብቻ ነበረ ያየሁት ማለት ነው እንጂ ያነ ይሄኛው አልታየኝም። ፎቶ ላይ ራሱ ቪዲዮ ራሱ አለው። ቪዲዮ ራሱ ከፍቼው ነበረ፣ ግን እንደዚህ ትንሽ ሆኖ ይመጣል ብዬ በምንም አልገመትኩም። ከዛ አሁን ይመጣላችኋል። እኔ ያዘዝኩት ሌላ፣ እሱ የመጣው ሌላ። እንደው የምን ሁለት ኪሳራ ሶስት ኪሳራ። አንደኛ ብሬ ከስሯል፣ ሁለተኛ ማን ሊጠቀምበት ነው፣ ሶስተኛ ደግሞ እኔ ልሽከረከር አስቤ ደህና ወንበር ላይ ልቀመጥ አስቤ እንደዚህ ቻለች ፕላስቲኬ ላይ አያት ቻት እስከ ይቹ ታዋጣኝ ነበር። ለኔ እኮ ይቻት ታንሰኝም ነበር። እዚች ላይ ቢቀመጥ ይሻለኝ ነበር ማለት ነው። እሱንስ የኔን ታወቅታላችሁ፣ የኔን ስራና ያን ያክል ተቀምጦ ስራ እንኳን የለኝም፣ ግን በመኝታ ሰዓቴ ምናምን ነው እንጂ ያን ያክል እንኳን እንትን የሚያስብል ጊዜ የለኝም። አረቤ ሁናችሁ እንደማይመቻችሁ ታውቃላችሁ። አይመችም፣ ግን በዚህ መልኩ ጉድ ሁነናል እላችኋለሁ። ሀባይቢ ገልቢ ውድ ሀገሬ ልጆች፣ ለማንኛውም እናንተ ላይክ ካረጋችሁ ትክሱኛላችሁ። ላይክ እና ሼር እያደረጋችሁ ቻናሌን አበረታቱ። ስለነበረን ቆይታ አመሰግናለሁኝ። ላይክ አድርጉ፣ ላይክ አትርሱ። ሀገራችንን ሰላም አላህ ያደርግልን፣ ክፉን ነገር አላህ ያዝልን። እንደዚህም ደግሞ ተሳስቶ አሳሳችንም አላህ ያዝልን ነው የሚባለው። አላህ ያዝልን። ብቻ ይሄን ይመስል ለምን ቪዲዮ አልሰራበትም ብዬ ቃልኩኝ። እኔ እምላችኋለሁ ውድ ፋሚሊዎቼ፣ ሀሳብ አስተያየታችሁን ኮሜንት ላይ ዱቅ ዱቅ አድርጉ። ትስታህሊ እንደምትሉኝ አልጠራጠርም። በቃ አንድ ዞ መዳን ቤት ትቼው እሄዳለሁ። ሁለተኛ ደግሞ ሀበሻ ልጅ ካገኘሁኝ ማለት ለሀበሾች እሰጣቸዋለሁ ብዬ አስባለሁ። ልጅ ላላችሁ 3 4 አመት 5 አመት እዚህ ሀገር ላይ እኮ ብዙም የሚያሳድግ ሰው የለም። ጠና ካለ 3 አመት ከዚያም በኋላ መላክ ነው ወደ ሀገር። እንደምታውቁት ሳውዲ ላይ ያላችሁ ሰዎች ምሽም ታውቁታላችሁ ብዬ ነው። እና በቃ ሿሿ ተሰራሁላችሁ። የዛሬው ሿሿ ይሄንን ይመስላል።